ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? ይህንን ቤት ሰብስክራይብ ማድረግ እንዳይረሳ እና ደግሞ ዛሬ እንደ ዩቲዩብ ቻናል መክፈት እንደምትችሉ እኔ ስቴፕ በስቴፕ አሳያችኋለሁ ማለት ነው። ብዙ ሰው እንደምላችሁ ከሆነ ዩቲዩብ ለመክፈት የውጭ ሀገር ስልክ ሲም ማለቴ ነው። ስለዚህ እሱን መግዛት አለባችሁ ምናምን ምናምን ብሎ እየሸወዳችሁ ነው። ስለዚህ እኔ ደግሞ ዛሬ መጥቻለሁ እና ሪል የሆነ ትንሽ ቪዲዮ በጥሞና በመከታተል እንድትማሩበት እጠይቃችኋለሁ። እና ደግሞ እኔ እዚህ ላይ የማመጣው ነገር እውነት ነው። ስለዚህ ተጠቀሙበት። ድሮም የከፈታችሁትም ካለ እሱንም እንዴት ቼንጅ እንደምታደርጉት ወይ ደግሞ ሎኬሽናችሁ ትክክል አይደለም ምናምን ብሎ ለኤርን የሚያስቸግራችሁ ከሆነ እኔ ደግሞ እነግራችኋለሁ እንዴት እንደምትቀይሩት። አሁን ደግሞ የምነግራችሁ እንዴት መክፈት እንደምትችሉ ነው። እንዴት መክፈት እንደምትችሉ። ስለዚህ እሱን መክፈት የሚያስፈልጋችሁ ነገር ቢኖር አንደኛ ጂሜል ይኖራችኋል ብዬ ተስፋ አደርጋለሁ። እንግዲህ እና ጂሜል ካላችሁ በጂሜላችሁ ነው የምትከፍቱት። ሌላ ምንም ችግር የለም። ጂሜላችሁ ግን ተከፍቶ የቆየ መሆን አለበት። 3 ቀን ወይ 4 ቀን ምናምን የቆየ መሆን አለበት። ከዛ በኋላ ያለውን ነገር ሁሉንም አሳያችኋለሁ ማለት ነው። ይሄ የኔ ዩቲዩብ ነው። ስለዚህ ሰብስክራይብ ማድረግ እንዳይረሳ። ቴንኪዩ ሌትስ ጎ ወደ ቪዲዮ። ሰላም እንዴት ናችሁ? ይኸው እና ለምንድነው የምታደርጉት? ይኸው እዚህ ዩቲዩባችሁ ትገባላችሁ። ከዛ እዩ የሚለው ቦታ ላይ ትገባላችሁ። ከዛ ይኸው አካውንትስ የሚለውን በመንካት እዚህ ጋር ያስመርጣችኋል። ይኸው መርጣችሁ ቻናል ያልከፈታችሁበትን ትነካላችሁ ማለት ነው። ከዛ እሱ ቀጥታ እንደዚህ ይቀይርላችኋል ማለት ነው። ከዛ ዩ የሚለው ቦታ ላይ ትመለሳላችሁ። ከዛ እዚች ጋር አለች አይደል? ላሳያችሁ። እዚች ጋር ክሪኤት ቻናል የምትለው አለች አይደል? ከዛ ክሪኤት ቻናል የሚለውን ትነኩታላችሁ ማለት ነው። ከዛ እንደዚህ ያመጣላችኋል። ኔም እዚህ ጋር ስም ማለት ነው። ስማችሁ እንግዲህ ትንሽ ጥሩ ስም ቢሆን ይመረጣል። ከጂሜል ከቻትጂፒቲ ምናምን ማየት ትችላላችሁ። ከዛ እዚህ ጋር ለምሳሌ እኔ ጸጋ ወይ ደግሞ ኤኬ ቲዩብ ልበለው። ይኸው እንደዚህ። ከዛ ሴቭ ትሉታላችሁ። ከዛ ሃንድላችሁን ታስተካክሉታላችሁ። ኤኬ ቲዩብ ማይነስ 2D የሚለው ላይ ታደርጋላችሁ። ፕሮፋይል ፒክቸራችሁንም በዚህም መቀየር ትችላላችሁ። እኔ ደግሞ መቀየር ስለማልፈልግ ጀስት ለማሳያት ነው። ስለዚህ ይሄው እንደዚህ ክሪኤት ካደረገላችሁ በኋላ ይሄው ወደዛ መለስልን። ከዛ ይሄው በዚህ መልክ ቻናላችሁን ይሰጣችኋል ማለት ነው። እስቲ ቪው ቻናል ልበለው። ከዛ ይሄው እንደዚህ እዚህ ጋር የምትሳሳቱት ነገር ይሄው ነው። ቀጥታ ቪዲዮ ፖስት ማድረግ የለባችሁ። ገና ብዙ የሚስተካከል ነገር ስላለ ቪዲዮ ፖስት ማድረግ የለባችሁ። እንደዚህ ብቻችሁ ከዛ ወደ ክሮማችሁ ትሄዳላችሁ። ወደ ክሮማችሁ ከሄዳችሁ በኋላ እዚህ ጋር youtube.com ብላችሁ ሰርች ታደርጋላችሁ። ይሄው ከዛ ቆይቶ ያመጣላችኋል። ትንሽ እንጠብቅ። እንደምትመለከቱት አምጥቷል ማለት ነው። ከዛ ፕሮፋይላችሁ ጋር ትነካላችሁ። እዛ ጋር ከነካችሁ ሌላ ከዚህ በፊት የምትጠቀሙት ካለ ስዊች የሚለውን በመንካት ትቀይሩታላችሁ ማለት ነው። ወደዚህ ማለት ነው። ከዛ ከቀየራችሁት በኋላ እዛ ክሬት አድርገን ነበር ቻናል። እዚህ ደግሞ ትንሽ አልተገናኘም ማለት ነው። እንጠብቀዋለን። ይሄው አምጥቷል ማለት ነው። ከዛ ይሄው ፕሮፋይላችሁ ጋር ትነኩትና ዩቲዩብ ስቱዲዮ የሚለው ጋር ትነኩታላችሁ። እዚህ ጋር ማለት ነው ዩቲዩብ ስቱዲዮ። ከዛ እሱን ስትነኩት እዚህ ብራውዘሩ ላይ ወደ ዩቲዩብ ስቱዲዮ ይወስዳችኋል ማለት ነው። እንጠብቃለን። ከዛ ይሄው እንደዚህ ያመጣላችኋል ማለት ነው። ከዛ
ኮንቲኒው ብላችሁ ትገባላችሁ ማለት ነው። ከዛ ቬሪፋይ አድርጉ ይላችኋል። እናንተ እንደሆናችሁ ለማረጋገጥ ብሎ ነው እዚህ ጋር። ከዛ ቬሪፋይ ካረጋችሁት በኋላ ይኸው እዚህ ጋር ያመጣላችኋል ማለት ነው። አሁን ማድረግ ያለባችሁ ነገር ወሳኙ ነገር እዚህ ጋር ነው እንግዲህ። ከዛ ቀጥታ ይኸው ሲቲንግ ጋር ትሄዳላችሁ። ሲቲንግ ደግሞ ይኸው እዚህ ታች ነው ያለው። ስለዚህ እሱን በመንካት እንደዚህ ሴቲንግ ብሎ ሰርች አድርጎ ያመጣላችኋል። እዚህ ላይ ጄኔራል የሚለውን በመንካት ይኸው እዚህ ጋር በምን እንዲከፈልላችሁ ትፈልጋላችሁ የሚለውን እዚህ ላይ ትሞላላችሁ። በፈለጋችሁት መልክ ማለት ነው። በዶላርም ከፈለጋችሁ እዚህ ላይም በፈለጋችሁት በፓውንድ ሆነ በፈለጋችሁት እንዲከፈልላችሁ ማለት ትችላላችሁ። ከዛ ቀጥሎ ግን ወሳኙ ነገር ቻናል የሚለውን በመንካት ቻናል ይኸው እዚህ ጋር ነው። አሁን ብዙ ሰው የሚሳሳተው እዚህ ጋር ካልሞላችሁት እሱ አይከፍልላችሁም ማለት ነው። ስለዚህ እዚህ ጋር በጥንቃቄ መሙላት አለባችሁ። ከዛ ይሄው እንደዚህ በመንካት ካንትሪ ትመርጣላችሁ። እኔ ዩናይትድ ኪንግደም ላይ ላድርገው፣ ዩናይትድ ኪንግደም። ከዛ እዚህ ጋር ኪቦርድ ላይ የፈለጋችሁትን ነገር ብላችሁ መጻፍ ትችላላችሁ። ምንም ችግር የለውም። ለምሳሌ የእናንተ ኮንቴንት ምን እንደሆነ ለምሳሌ አኒሜሽን የሚሰራ ከሆነ አኒሜሽን ብዬ እጽፍለታለሁ ማለት ነው። ከዛ ቭሎግም ከሆነ እንደዛ ቭሎግ ብዬ እጽፍለታለሁ ማለት ነው። ከዛ አድቫንስ ሴቲንግ የሚለውን ትነካላችሁ። ከዛ ይሄ ኖ የሚለው ሁለተኛ ላይ መሆን አለበት። ስለዚህ አሁን ሌላው ነገር አትነካኩት። እዚህ ጋር ፊውቸር ኤሊጂቢሊቲ የሚለው ጋር በመንካት ይኸው ሶስት ነገሮች ያመጣላችኋል። መጀመሪያ ስታንዳርድ ፊውቸር ነው። ቀጥሎ ደግሞ ኢንተርሜዲየት ፊውቸር ነው። ሶስተኛ ደግሞ አድቫንስድ ፊውቸር ነው። የመጀመሪያው እንዳያችሁ ኢኔብልድ ሆኗል። የሁለተኛው ደግሞ ስልክ ቁጥራችሁን ነው የምታስገቡ። ስልክ ቁጥራችሁን ይሄ ለምንድን ነው የምጠቅመው? ላይቭ ስትሪም ላይ መግባት ምናምን ከ15 ደቂቃ በላይ ቪዲዮ ለመልቀቅ ቱምብኔል ለመጠቀም ምናምን ለዛ ነው። ከዛ ቬሪፋይ ፎን ነምበር ትሉታላችሁ። ከዛ እዚህ ጋር ምንም ችግር የለም። ዩናይትድ ስቴትስ የሚለውን በመንካት ወደ ኢትዮጵያ ትመልሱታላችሁ። ስልክ እዚህ ጋር ችግር የለም። እንደዚህ ኢትዮጵያን ፈልጋችሁ ኢትዮጵያ ላይ ማድረግ አለባችሁ። ከዛ ኢትዮጵያ ላይ ካረጋችሁት ስልክ ቁጥራችሁን ትሞላላችሁ ማለት ነው። ከዛ ለምሳሌ ስልክ ቁጥራችሁን ከሞላችሁት በኋላ ኔክስት ትሉታላችሁ። ከዛ እዚህ ጋር እሱ የሚሰጣችሁን ኮድ በመጠቀም ሰብሚት የሚለውን በመንካት ዋት ትችላላችሁ። ከመጣላችሁ እዚህ ላይ በመሙላት ሰብሚት ትሉታላችሁ። ከዛ ትንሽ ቆይቶ ኢኔብልድ ይሆናል ማለት ነው። ይሄ ደግሞ ዩቲዩብ ላይ ገብታችሁ ኮሜንት፣ ሰብስክራይብ ምናምን ስታደርጉ በራሱ ኢኔብልድ ይሆናል ማለት ነው። ጊዜውን ጠብቆ ከዛ ሴቭ ትሉታላችሁ። ከዛ አሁንም ተመልሳችሁ ሴቲንግ ውስጥ ትገባላችሁ። ከዛ በኋላ ፐርሚሽን ሁሉንም ቼክ ታደርጋላችሁ። ይኸው ቼክ ማድረግ አለባችሁ። በጥሩ መልክ እየሄደ ነው ማለት ነው። ከዛ ክሎዝ ትሉታላችሁ። አሁን ደግሞ ካስተማይዝ ማድረግ አለባችሁ። ካስተማይዝ የሚለው ውስጥ በመግባት ይኸው እዚህ ጋር ባነር ማለት ነው። ባነር ለምሳሌ ቻትጂፒቲን ክሬት ማስደረግ ትችላላችሁ። ይሄው ፕሮፋይል ፒክቸሩንም ቻትጂፒቲን ማሰራት ትችላላችሁ። ይሄው እዚህ ጋር ለምሳሌ ባነር ካለኝ አፕሎድ ይለውና ከዛ ከዚህ ውስጥ መርጬ አሁን ለምሳሌ ይሄ ባነር አለኝ አይደል? ከዛ እገባለሁ ማለት ነው። ይሄው በዚህ መልክ ያስገባኛል። ከዛ አስተካክዬ ምናምን ደን እለዋለሁ። ከዛ
ደን ካልኩት በኋላ እዛ ላይ ያስገባል ማለት ነው። ከዛ ቀጥላችሁ ምንድነው የምታደርጉት? ይኸው ፒክቸሩን ፕሮፋይል ፒክቸሩን እንደዚህ አፕሎድ በማለት ያሰራችሁትን የፕሮፋይል ፒክቸሩን ከቻትጂፒቲ ያወረዳችሁትን እዚህ ላይ አፕሎድ ታደርጋላችሁ ማለት ነው። ለምሳሌ ይሄ ይሁን ዘጋቲው ቲኤስ ቲዩብ እንበለውሽ ለእናንተ ለማሳየት ነው። እሺ ከዛ ደን ትሉታላችሁ። ደን ካላችሁት በኋላ ቆይቶ እዚህ ላይ ያስገባላችኋል ማለት ነው። እኔ ማስገባት ስላልፈለኩ ነው። ከዛ በኋላ ይሄው እንደምታዩት ዲስክሪፕሽን ነው። ዲስክሪፕሽን በጣም ወሳኝ ነገር ስለሆነ ስለራሳችሁ አካውንት ስለራሳችሁ ኮንቴንት እዚህ ላይ መጻፍ አለባችሁ። ከዛ ደግሞ ሁለተኛ ኢሜል እዚህ ላይ ማስገባት ከፈለጋችሁ ብቻ ነው የምታስገቡት፣ ማስገባት ትችላላችሁ። ከዛ ምንድነው ቀጥታ የምትሉት ፐብሊሽ ነው የምትሉት፣ ፐብሊሽ። ከዛ ቀጥታ ምን ይሆናል ማለት ነው? ፐብሊሽ ይሆናል ማለት ነው። ይሄው ፐብሊሽ ሆኗል ማለት ነው። እዚህ ጋር ኤርን የምትለው ቦታ ላይ ትነካላችሁ። ከዛ ይሄው እንደዚህ ያስገባችኋል ማለት ነው። ከዚህ በኋላ ተከፋይ የምትሆኑት ይሄው እዚህ ላይ 1000 ሰብስክራይብ 4000 ዋች አወር እና 10 ደቂቃ ሾርት መስራት አለባችሁ። ከዛ በኋላ የሁሉንም በቀስ ቀስ አፕላይ ማድረግ ትችላላችሁ። አብራችሁ የቆየሁት ቲኤስ ቲዩብ ነኝ። አመሰግናችኋለሁ። ሰብስክራይብ ማድረግ እንዳይረሳ።